ማለት አለብን። አሁን ባለንበት ነባራዊ ሁኔታ ሰልፍ ማድረግ ይቻላል ብዬ እኔ እንትን አላደርግም። ሌላ ብሪክስን በተመለከተ ያነሳው አለ። ብሪክስን በተመለከተ ማንሳት የምፈልገው ምንድን ነው፣ ምዕራባውያን በተለይ አሜሪካኖቹ በጣም ከኢትዮጵያን በላይ በጣም ወዳጅ ሀገሮች የሚባሉ እንደ ዩኤኢ እና ኢጅፕትም ገብተውበታል እዚህ ላይ እና ይህን ያህል ያሰጋል ብዬ እንትን አልልም። እኔ ኢጅፕት ላይ የትኛውም አማራጮች እንደ መንግስት መጠቀም አለበት። በመጨረሻ ግን ለዲያስፖራ ማስተላለፍ የምፈልገው ነገር ምንድን ነው፣ ዲሞክራታይዜሽን በተለይ የሀሳብ ልዕልናን፣ የሀሳብ የበላይነትን፣ የሀሳብ ልዩነትን፣ መቻቻልን፣ ዲሞክራታይዜሽንን ካሉበት ሀገር ኮፒ አድርገው በጣም ብዙ ዲያስፖራ ነኝ አካባቢ ላይ ያሉ ሰዎች እኛ እዚህ ሀገር ውስጥ ካለው ሰው ይልቅ የባሰ ፍለጠው ቆረጠው ቅስቀሳ ነው ሲያደርግ ያለው እና ዲሞክራታይዜሽን ያን አንተ የምታደርገው ዲሞክራታይዜሽን በተለይ ለሀገር ውስጥ ላሉ ሰዎች በማስተማር ላይ በማብቃት ላይ ፎከስ አድርጎ ዲስከስ ቢያደርጉ የሚል ሀሳብ ለመስጠት ነው። አመሰግናለሁ። ያው የቀረ ነገር ውይይት ላይ እያዳበርን እንሄዳለን። አይ ታንክስ ሴሎት ቴንክ ዩ ቤቢ። ቀጥሎ አሜን ኦላ፣ ከዛ በኋላ መሐመድ ቢን አልጀዚራ ጋር እንሄዳለን። ቴንክ ዩ። ቀጥል አሜን። ኦኬ አመሰግናለሁ። አያና ሰላም ነህ? ሰላም ነኝ ጊዜ መስከን እንደናንተ እንዴት ነህ? ጅርታ አለን እና እኔም አንዳንድ ሀሳብ እዚህ ጋር ባይ ዘ ዌይ እድሉን ስላገኘሁ አመሰግናለሁ። በጣም ወደው እንደሚ ጥሩ ሰው ላይ የመጣው እንደሚ ስለሆንክ በጣም አመሰግናለሁ። እና ጥሩ ብዙ ስራ ደግሞ አለብህ ካሁን በኋላ ማለት ነው። እሱ ስለ የፓርቲ ስራ ሳይሆን የሆነ ፓርቲ ወገነ ምናምን እኔ የምደግፈውን እሱ የሆነ ሰው የምደግፈውን ሳይሆን ህዝብን ደግፈ እንምቆም አምናለው። እንደዚያ ባህሪ የሆነ ፊት ላይ የምታይብህ ነገር እሱ ነው ካንተ ማለት ነው። ህዝባዊነት ነው የምታይብህ ልፈልጋለሁ። እና እሱም ብዬ ወደ ሀሳቤ ልግባ። ሎክ አሁን ችግር አለ፣ ኦሮሞ መካከል ችግር አለ። አረ ይሰማል? አዎ ቀጥል። እኔ ካቋረጥኩህ ስለማለቅልህ ማይክ ለዛ ነው። ኦሮሞ መካከል ችግር አለ ሰባል ቬሪ ሲሪየስ የሆነ ችግር አለ ኦሮሞ መካከል። አሁን ሌሎች እንደማወሩ ምናምን እነሱ አንድ ናቸው እነሱ እንደዚህ ናቸው እንደሚባለው ሳይሆን እኛ ኦሮሞ መካከል ቬሪ ሲሪየስ የሆነ ችግር አለ። ምን ችግሩ? ስልጣን የተቆናጠጡ ኃይሎች አሉ። እኛ ስልጣን ተቆናጠራና እኛ ኦሮሞ ስለሆን የኦሮሞ ተወካይ ነን የሚሉና አይ እናንተ አይደላችሁም ኦሮሞን እናንተ አትወክሉም፣ ብትወክሉም ደግሞ ኦሮሞ በዚህ መንገድ አይደለም መወከል ያለበት የሚሉና የኦሮሞ ጥያቄ ያነገቡ ኃይሎች አሉ። ለምሳሌ ኦፒዲዮ ኮንሰርን ለዘመናት ንቀት እዚህ ጋር ይላል። ማንም ፓርቲ አልነቀም። ኦፒዲዮም የራሱ ጥያቄ ስላለው ለኦሮሞ መታገል መብት አላቸው። ችግር የለብኝም። እኔ የኦላ ደጋፊ ነኝ። እኔ ኦላን የምደግፍ የኦሮሞ ደጋፊ ነኝ። ኦላ ሳይሆን ከኦላም አልፎ ራሱ ኦሮሞነቴን የምደግፍ ማለት ነው። ኦሮሞነቴን በጣም ወደዋለሁ፣ በጣም ወደው ከመጣም በላይ ማለት ነው። ያ ማለት ግን ሌላው ጠላለው እንቃለው ማለት አይደለም። እና ያልተመለሰ ጥያቄ ያለ በኦሮሞ ውስጥ ምናምን በስፔሻሊ ኦፒዲዮ ኦሮሞ ላይ የሰራው ችግር አለ። ገብቷል? እዛ ላይ የኦሮሞ ህዝብ ታግሎ ለኦፒዲዮ ይቅርታ አድርጎለት ባለፉት 2018 ለውጥ ከመጣ በኋላ ለኦፒዲዮ ይቅርታ ተደርጎለት መላው የኦሮሞ ህዝብ በየዋህነት ወንድሞቻችን ናቸው ትናንትና የበላይ ስላልነበሩ የበታች ስለነበሩ ነው እና ይቅርታ አድርገንላችኋል ተብሎ ይቅርታ ተብሎ መጡ ወደፊት ማለት ነው። ግን የባሰ ጥፋት ነው ኦሮሞ ላይ ያመጡት ማለት ነው እነዚህ ኃይሎች ማለት ነው። የባሰ ጥፋት ኦሮሞን እንኳን መግደል ሳይሆን የኦሮሞን እናት ወደ ማዋረድ የኦሮሞን አባቶች ወደ ማዋረድ ነው የመጡ ማለት ነው። ወንበራቸውን ብቻ እያሰቡ ማለት ነው። ስልጣናቸውን እያሰቡ ማለት ነው። ገባ? እና እንዴት ነው ካሁን በኋላ የኦሮሞ እናቶች ካሁን በኋላ ለዚህ ኃይል ይቅርታ ልብ ይኖራቸዋል ወይ? የኦላና
ኦፒዲዮ እኔ የኢትዮጵያ አይደለም ባይ ዘ ዌይ የኢትዮጵያ መንግስትና የኦላ የሰላም እንትና የባለፈው አሁን ዳር ሰላም ላይ የተደረገው እሱ የኦላና እንትና አይደለም የኦፒዲዮና የኦላን ወይም ደግሞ የኦሮሞ ህዝብ ነፃነት ታጋይና የኦሮሞ ጨቋኝ የኦሮሞ ልጆችን ትርክት እንዴት ነው የምንፈታው? ለምን የራሳችን ችግር ማንፈታ ከሆነ ኦሮሞ ማዕከል ያለውን ችግራችንን ማንፈታ ከሆነ የኢትዮጵያን ችግር አንፈታም። ኢትዮጵያ ውስጥ እኮ ብዙ ችግር አለ። መጀመሪያ ኦሮሞዎች ነን እኛ አይደል? ኦሮሞ ስንሆን ደግሞ ኦሮሞ ሴንተር ነው። የኢትዮጵያ ማዕከሎች ነን እኛ፣ ሴንተሮች ነን። የኦሮሞ ማዕከል የኢትዮጵያ ሴንተር ላይ ያለውን ችግር ማንፈታ ከሆነ የኢትዮጵያ ችግር አይፈታም። አሁን እኮ ኦሮሞና ኦሮሞ ማዕከል ነው ችግር ያለው ያልኩ ቅድም መጀመሪያ ሲጀምር ይሄን ያልኩ አንተ አሁን አንድ ወንድማችን በአንድ ደቂቃ ውስጥ ጨርሳለሁ። ኦኬ እንደ አንድ ኦሮሞ ልጅ ወይም ደግሞ የኦሮሞን ችግር ወይም ደግሞ የኦሮሞን ነገር ለውጠዋለሁ የሆነ ነገር አመጣለሁ እንምትል እንዴ ነው የምትፈተው? ላይክ እኔ እንደ አንድ ኦላ ደጋፊ በይና በኦፒዲዮ መካከል ችግራችን አይፈታም። ችግራችን የምፈታው በጠመንጃና በጠመንጃ ብቻ ነው ብዬ ማሰብ ይሄ ነው የምነግርህ። በጠመንጃ ይፈታል፣ እንፈተዋለን። ደግሞ እርግጠኛ ሆኜ እነግርሃለሁ። እኔ ኢልማ ኦሮሞት የኦሮሞ ልጅ ነኝ፣ ግን በኦሮሞና በኦፒዲዮና በኦላ መካከል ችግራችን የምፈታው በጠመንጃ ነው ብዬ ማሰብ። ለምን በሰላም ሞክረነዋል፣ በጣም ሞክረናል። አያና እውነቴን ነው የምልህ ወንድሜ፣ በጣም ሞክረናል። ኦሮሞ እኮ የዋህ ማህበረሰብ ነው። እኛ የምንታገው እኔ አሜሪካ ነው። I have very comfortable life ኮምፈርት የሆነ ላይፍ ነው ያለኝ። I don't have any problem ቆንጆ ህይወት አለኝ። ግን ለእኔ ህይወት ሳይሆን የኦሮሞ እናቶቼ እያለቀሱ ነው ያሉ፣ በመከላከያ እየሞቱ ነው ያሉ ወንድሜ። በኦላ አይደለም አስወር በኦላ ከሆነ እኔ I will pay any price just tell me። በኦላ አይደለም በመከላከያ የኦሮሞ እናቶች እያለቀሱ ነው ያሉ። እና ደቂቃ የለኝም። ጨርሳል። ደቂቃህን ጨርሳል። መጨረሻ ላይ ያው እኔ ከማስበው ወይም ከምደግፈው ነገር ኮምፕሊትሊ ተቃራኒ የሆነ ነገር እንደ መፍትሄ እንደምታይ ነው ያሰብኩት። ባክን ፎርት ውስጥ ስለማልገባ እሱን እዛው ተዋዋለሁ። በንግግር መፍትሄ የለም ብለው ቢያስቡ በሄሊኮፕተር ተወስደው ዳር ሰላም ድረስ መጀመሪያ ዛንዚባር ድረስ ሄደው የኦላ መሪዎች በዛ ደረጃ አይነጋገሩም ነበር። መፍትሄ አለ፣ መፍትሄ መምጣት ይችላል ብሎ ስለሚያስቡ ነው። ቀጥለውም እንደዚሁ ያደርጋሉ፣ ይነጋገራሉ። መፍትሄ ሊመጣ የሚችለው ያው በንግግር ነው። በመሳሪያ ብቻ የሚፈታ የሚባል መፍትሄ የለም። ቅድም የነገርኩ የአሜሪካ መንግስት ሂሪንግ ክሊርሊ የሚያሳየው መፍትሄን በመሳሪያ እናመጣለን የሚሉ አካላት የህዝብ ጠላት እንደሚሆኑ በኋላ ላይ ማለት ነው። መፍትሄ በመሳሪያ ይመጣል፣ በመሳሪያ ብቻ ይመጣል የሚሉ ማለት ነው። ንግግር የለም፣ መመካከር የለም። በመሳሪያ ብቻ ማለት ህዝብን ያላማከለ ማለት ነው። ቢኮዝ በመሳሪያ ብቻ ስታደርግ ህዝብ ላይ የሚደርሰው ነገር ግልጽ የሚታይ ስለሆነ እሱን ያማከለ ነው። የኦላ አመራሮች ግልጽ በሆነ ሁኔታ ለህዝብ መፍትሄ ማምጣት የሚፈልጉ በመሳሪያ ብቻ ነገር ይፈታል ብለው እንደማያስቡ አሳይተዋል። ከአንዴም ሁለቴ ወደ ምክክር በመሄድ ማለት ነው እንጂ በመሳሪያ ብቻ መፍትሄ እናመጣለን ብለው ቢያስቡ ወደ ምክክር አይሄዱም ነበር። መጀመሪያም ያንን ያህል ኤፈርት አድርገው 2 ሳምንት ሙሉ በር ዘግተው የተነጋገሩት ኦላን የምትደግፍ ከሆነ እነሱን የምትደግፍ ከሆነ ከነሱ ሀሳብ ጋር መስማማት አዋጭነት አለው ብዬ አስባለሁ። ለአንተ ሳይሆን ሌሎችም ለአንተ አይደለም ያልኩ ነው። አንተ ተናግረህ ጨረስክ። እዚህ ጋር ይቅርታ ተሞክሯል። እዚህ ጋር ይቅርታ እሱን ነው የምልህ ነው። አይ ተሞክሯል፣ ግን ከዚህ በላይ ወዴት እንሂድ? ከዚህ በላይ እሱን አንተ አይደለም የምትወስነው። ቆይ ዝጋው ማይክ። አንተ አይደለም የምትወስነው፣ አንተ ደጋፊ ነህ። የፖለቲካ ስትራክቸር የለውም ኦላ ውጭ ሀገር የፖለቲካ ስትራክቸር የሚባል የለውም። ገንዘብ መሰብሰቢያ ማሽን ብቻ ነው ውጭ ያለው። የለም የፖለቲካ ስትራክቸር የለም። እኔ ዙም ላይ ነበርኩኝ፣ ጃልመሮ ገብቶ ሲናገርም ሰምቻለሁ። ከዚህ በፊትም ሲናገር ሰምቻለሁ። እኔ ከኦላ ጋር በጣም ቅርበት ያላቸው ሰዎች ሲናገሩም ራሱ ጃልመሮም ሲናገር የሰማሁት ፖለቲካችንን ውጭ ሆናችሁ አትዘውሩም አለቀ። ምንም ኢንቮልቭመንት ፖለቲኮ ሚሊተሪ ብሎ ነው የተናገረው። ዳር ሰላም በነበረው ሰዓት ላይ ፖለቲኮ ሚሊተሪ ሊደርሺፕ እዛው አርሚ ውስጥ እዛው ነው ያለው። አንተ አሜሪካ ነኝ ያለሁት ብለሃል፣ ጥሩ ህይወት ነው ያለኝ ብለሃል። ፖለቲኮ ሚሊተሪ ፖለቲካውንም ሚሊተሪውንም የሚመራው እዛው ያለው ጦር ነው ያለው። ምናልባት
ምናልባት ልልሜት ቢቱታናን አቡማ ከቀባተኒ ፍስማዩሞ ዋጎቹፍ ንደንዴሱፍ አንተ ፎቶንቴ አቡማ ኦፊ ከሰኒፍ አቡማ ከቀባተኒ ፊ አከዋ ቡስተኒ ፍሲኒ ልልሜዩ ዮብተን ጀኔ ሲኒ የመሙ ማለ ሲኒ አከ ወንተ ሲያሳ አንግሉን አንቋል ያለበት አንግል እኮ ሌላ ነው እነዛ ሳይሆን አንተ የተረዳበትን መንገድ ይገባኛል ግን መንገድ አንዳንድ ገብቶ ቢሂማቱ ጅራ ማለቀሰሳማልቋል ለይሰኮ እሱ ነው ማታውቅ ከሆነ ላስረዳ አያ በደም አቃለሁ ኦኬ ቢሂማን ጅራ ኮሬንሞ ጃርሚያን ማለቅን ተሰሳበሜ ቱምሲቲ ጎዳሞን ይጅራ ለማን ከነቱ ጅራ ኦኬ ከናአቺ ከምቤከሙ ጃርሚያ ሲያሳ ወቦ ቢያ አላረት ጅሩ ሄንጅሩ ጃርሚያን ሲያሳ ወቦ ጃርሚያን ወራና ወቦ በኩመ ተኮቲ ጋር ጅራ ቢየ ከሰ ጅራ አቹመ ሆገንቶታን ሆገነማ ማለ አለከና ወሪ ጃርሚያ ከነ ሲያሳ ኒ ሆገነ ጀቹ በርባደኒ ከነ ቡተኒ ፉደቹ በርባደኒ ኦሊገዲ ጀዳኒ አለመ በይ ዱበቴራ ሶ ከነ ከሰ ሊጡን ሂም በርባቹ that's it so at the end of the day politically if he says you follow or you start following another political entity kanofi kesan aba jedera barbadu tanan hanin barbachesu kanofi kesan aba that's it የራሳችሁን ተቋም ማቆም ትችላላችሁ አይ ኦላን ነው መደግፉ ካላችሁ ግን ኦላ የፖለቲካም የሚሊተሪ ማመራሩ አንድ ቦታ ነው ያለው እሱን ትደግፉታላችሁ ኦላን የምትደግፍ ከሆነ የኦላ አመራር በመሮ ድርባ የሚመራ ነው እሱ የሚያወጣውን ስትራክቸር እሱ የሚከተለው መንገድ ነው የምትከተለው እንጂ ኦላ ደግፋለሁ ለስም ብቻ ብለ የሱና ያመራሩ ተቃራኒ መሄድ ደግሞ አይቻልም የዚህ ፖለቲካ አመራር ያደረገው ነገር በተደጋጋሚ በሰላም ጉዳዮችን ለመፍታት ሄዶ ቁጭ ብሎ በርዘክቶ እልህ አስጨራሽ የሆነ ሙከራ ከአንዴም ሁለት ያደርጓል ምትደግፍ ከሆነ ይሄን ነው የምትደግፈው በሰላም በንግግር ይፈታል ብሎ እየሞከረ ያለ አሁንም ቃል አቀባዩ በኩል የተናገረው በወዳ ተርቢ በኩል አሁንም በር እንደማይዘጋ ኦላ በሰላም ላይ በር እንደማይዘጋ የሰላም ጥላቻ እንደሌለበት ጦርነትን ማስቀረት የሚቻልበትን መንገድ እንደሚያስተናግድና ጠመንጃ ብቻ ወዳድ እንዳልሆነ ግልጽ አድርጎ የተናገረ ተቋም ነው ኦላን የምትደግፍ ከሆነ አይ ሌላ ኦላ መፍጠር የምትፈልግ ከሆነ እሱ ማንኛውም ሰው ማጣለው አያና እንሰንሳን አገኛል ቆይ ይቅርታ በሰላም የሚፈታ ነገር የለም በመሳሪያ ብቻ የሚፈታው ብለሃል yes ለምን እንዳልኩ ልንገረ ጥያቄ እየሰሩ ነው ሆኗል ኦላ ኦላ hold don't talk over me sorry ayana too much time just አምስት ደቂቃ ከሆነ አምስት ደቂቃ ይቅርታ እንሄዳለን no አይ እንትን አድርጌ ብልሽሴ ደርቡ በርባዴት ማመድ ኢፋሞጅ ኦኬ go ahead ካኑማና ዴቪስ ታያ ምንድነው ቢቢ አያና ይቅርታ ተስፋዬ ወጥቷልና ተስፋዬን አስገባኝ እያለ ነው ተስፋዬ ኤልያስ ኢፋማ አያና እሺ ተስፋዬ ኤልያስ ቆይ ነው ረኪን እንጂ ምንድነው መሰለ በጦር ብቻ ነው የሚፈታው በሰላማዊ መንገድ የሚፈታ ነገር የለም ከቪዲዮ ጋር ብለሃል አላልኩ ብያለሁ በቃ እዛ ጋር ቆም እሱን ነው ያብራራው ያለው ኦኬ ቀጥሎ መሐመድ አልጀዚራ ነጥቦት ኦኬ ቴንክ ዩ አያና ዛሬ መጀመሪያ ቀን ባንተ አካውንት ላይቭ ስትገባ ሳይሰጥቼ ነበረ እንዳንተ አይነት ሰዎች ያስፈልጉናል በዚህ ሚዲያ ላይ በስድቡ ባጋጉል ክርክር ከመረጃ ውጪ በመሰለም በስሜታዊነት ብዙ ነገሮች በዚህ ሚዲያ ላይ ሲሄዱ ነበርና ቲክቶክ ላይ ኦልሞስት አሁን 3ኛ ዓመቴን እያስኩኝ ነው ቲክቶክ ላይ እና አሁን ላይ ደግሞ አንተ በሁሉም ሳይድ ሳታደርግ የሆነ ካልም በሆነ መልኩ ሰዎች ተረጋግቶ ሐሳባቸውን እንዲያቀርቡ ያንን ኤክስፒሪያንስ ነው ካንታውን እየተማረን ያለው ብዙ ነገሮችን እና ዛሬ ባንተ ቤት ቀርቤ የግሌን ሐሳብ እንዳቀርብ ስለጋበዝከኝ አመሰግናለሁ እያልኩኝ እኔም ያለችኝን አጫጭር ነገሮችን ለማስረዳት ሞክራለሁኝ በተቻለኝ መጠን አንደኛው የአማራና የኦሮሞ ኤሊቶች የሚል ነው ከዛ ቀጥሎ ያለው መንግስትና ህዝብ ከዛ ጦርነትና ሰላም ከዛ ደግሞ ማህበራዊ ሚዲያና አዎንታዊ የሀገራችን ጉዳይ የሚል ነው በዛ አንግል ነው ያስኩትኝ የአማራና የኦሮሞ ኤሊቶች ምለው አንደኛው እኔ በራሴ አንግል ማየው ኦሮሞ ስትሆን አንተ ኦሮሞውን ብቻ የሚያስደስትን ነገሮችን በተለይ ደግሞ ሚዲያ ላይ ያሉትን ነገሮችን ኦሮሞን ብቻ የሚያስደስትን ነገሮችን እያደረግ
በኦሮሞ ዘንድ ተወዳጅ የሆንክ ወይ ደግሞ የኦሮሞ ፖለቲካን የሚደግፉ በተለይ ደግሞ አንተ የምታራምደውን የፖለቲካን አንግል ሼር የሚያደርጉልህ ሰዎችን እያስደሰትክ ነገር ግን ለነገው ኦሮሞ በጣም ችግር የሚፈጥር ኦሮሞ ሲባል ኢትዮጵያ ውስጥ ሞር ዘን 84 ኔሽን እና ናሽናልስ ስለዚህ እነዛ ውስጥ ደግሞ ኦሮሞ ከሌሎች ጋር እንዳይኖር የሚያደርጉ ነገሮችን የሚፈጥር ከሆነ ነግበንም የሚባል ነገር ነው ለኦሮሞ ያ ነገር ጎጂ ሊሆን ይችላል በአማራው ማንግል ስናይ ደግሞ የአማራ ሊቶች የሚባሉት የራሳቸውን ጥቅም ብቻ ለማግኘት ወይ ደግሞ እነሱ በህዝቡ ዘንድ ተወዳጅነት ለመሆን ሌሎችን እየነቀፉ መንግስትንም ጨምሮ የሀገሪቱ አስተዳዳሪ የሆኑ ሰዎችን እንትን እያሉ በጣም ቫይራል ለመውጣት የሚንቀሳቀሱ አካሎች አሉ በዚህ ሁሉ አካሄድ ውስጥ ተጎጂው በግራም ይሁን በቀኝ ህዝቡ ነው እየሆነ ያለው አሁን እዚህ ጋኛ ማሰብ ያለብን እሊቶቹ ሳይሆን እነሱም አሁን ቀደም አሜኖላን ሲናገር እንደነበረው አሜሪካ ወይ አውስትራሊያ ወይ አውሮፓ ወይ ሌላ ሀገር እየተቀመጠ የሚያራምደውን ነገር በሚዲያ ላይ ያራምዳል ሆስት ያደርጋል ነገር ግን የተዘራው አዝርት ፍሬው ማጋ ነው እየሄደ ያለው የፍሬው ቀማሽ ጎራሽ የሆነው ማን ነው የሚለውን ነገር እንዴት ማሰብ ያከተናል እውነትም ለህዝብ የምንሰራ ከሆነ የሚለውን ነው ጦርነትና ሰላም የሚለው ሳነሳ ለምሳሌ አንድ ሀገርን የሚያስተዳድር መንግስት ቀርቶ ቀበሌን የሚያስተዳድር የቀበሌ አስተዳዳሪ ሸንጎ ወይ ደግሞ ሊቀመንበር እዛ አካባቢ ላይ እሱ ከወሰነው ውጪ ማህበረሰቡ የሚያራምድ ነገር ካለ ህዝቡን ኮንትሮል ለማድረግ አጸፋዊ ምላሽ ሊሰጥ ይችላል ለምሳሌ ኦላ የራሱን አንግል ወይ ደግሞ በራሱ አካሄድ ውስጥ የሚያስብ የፖለቲካ አንግል ስላለ ለኦሮሞ ህዝብ ቆማለሁኝ ብሎ መንግስትም ለኦሮሞ ቆማለሁ ነው የሚለው የአማራውም ደግሞ እንደዚሁ ለአማራ ህዝብ አማራ ተጨቁኗልና ለአማራ ህዝብ ቆማለሁ እያለ መንግስትን እየተዋጋ ገብቶሃል አይደለ መንግስትናና ወንበሬን ተረከበኝ አይልም የትኛው መንግስት ማለት ነው መንግስት ካውንተር አታክ ይሄዳል ማለት ነው በዚህ መሐከል ላይ ኦላን የሚመራው ጃልመሮ እየተጎዳ አይደለም ነገር ግን የኦሮሞ እናቶችና አባቶች እየተጎዱ ነው ብልጽግናን የሚመራው የአብይ አህመድ መንግስት አብይ አህመድ እየተጎዳ አይደለም ነገር ግን የኦሮሞ እናትና አባት እየተጎዳ ነው የአማራ የፋኖ መሪ የሆነው አካል ምንም እየሆነ አይደለም እሱ ዘናፈታ ብሎ ጦርነቱን እያካሄደ ነው ምንም እየሆነ አይደለም ነገር ግን የአማራ እናትና አባቶች ከቤት ንብረታቸው እየተፈናቀሉ እዳፍዳ ውስጥ ነው ያሉት ገብቶሃል አይደለ ትናንትና ጌታቸውና አብይ አህመድ እርስ በርስ ሊጨራረሱ ሲፎክሩ በሚዲያ እኔም እሱን አጠፋዋለሁ እሱን አጠፋዋለሁ ሲባባሉ እንደ ዛሬው ቁጭ ተባብሎ እየተጎራረሱ አብሮ እየተጫወቱ ፒስ በሆነ አንግል ይሄዳል ብሎ ማንንም ሰው አልጠበቀም እንደውኛ ላይ ጦርነት አያስፈልግም ብዬኔ ቪዲዮ ሰርቼ ዱባይ ላይ ምን እንደደረሰብኝ ከኢትዮጵያ ኤምባሲ ዱባይ ላይ ያሉት ወንድሞቻችን ያውቃሉ ጀስት ፒስ ብዬ ፕሮፋይሌ ስር ገብታችሁ ልታዩ ትችላላችሁ ለአብይ አህመድና ለጌታቸው ረዳ የቀዳውትን ቪዲዮ እንዴት ይሄንን ጭራቅ የሆነ ሰውዬን ሰላም ይፍጠሩ ብለ እንትን ትላለህ እያሉ በጣም እኔን ሲያስፈራሩኝ ነበር ሐራስ ያረጉኝ ነበር ማንንም ሰው ዛኔ አልተገነዘበም ነገር ግን ዛሬ ፒስ ናቸው በሚሊዮን የሚቆጠሩት ወንድሞቻችን ናቸው የሞቱት ዛሬ እናት አባቶቻቸው ምን አይነት ህይወት ነው እየኖሩ ያሉት ኦፍ ኮርስ እነሱ ፒስ ነው አሉ እኛ ሰላም ሲባል ለምንድን ነው የሚያመን ቁጭ ብለን ለምን አናስብም ለህዝባችን ፖለቲካው እንደ ፖለቲካ ይሄደ ጠመንጃ እየተባለ ያ የሚዋጋው አካል አይደለም እየሞተ እየተጎዳ ያለው ስለ ፖለቲካ አንድም የማያውቅ ስሙን መጻፍ የማይችል እነሱ ሳይማሩ እኛን ያስተማሩ አባት ፕሊዝ አብዱ ታርጋለ ከተል ኤርፖኒ ባሲ አብዱ ኤችዲ ኦኬ ኖ በናታገለ ሰናፊክ ኦኬ ስለዚህ ለነሱ እናስብ ነው ከዛ ቀጥሎ ያለው ማህበራዊ ሚዲያና አዎንታዊ የሀገራችን ጉዳይ የሚለው ነው ማህበራዊ ሚዲያ ሁላችንም በተለይ ደግሞ ይሄ ቲክታክ የሚባል ፕላትፎርም the platform of competition ነው የምለው እኔ በግሌ ምክንያቱም ሁሉም የሆነ ውድድር እያስመሰለ ሰዎች ጋር ብቻ ኢንፍሉዌንሻል ለመሆን ልክ እንደ አትሌቲክስ የሆነ የመሸናነፍ እንትን ሩጫ ነው እያስመሰሉት ያለው ሁሉም የኔ ብቻ ይበልጣል በሚለው የፈለገበት ቦታ ቁጭ ብሎ የፈለገውን የፖለቲካ እንትን ይረጫል እዚህ መርዙን ይረጫል
በሱ ሰበብ ደግሞ አገር ውስጥ ችግር እየተፈጠረ ብዙ በደል ሲደርስ እናገኘዋለን። ለምሳሌ እኔ አገር ውስጥ ነው ያለሁትኝ። አገር ውስጥ ያለው ነባራዊ ሁኔታና ሚዲያ ላይ የሚነገረው ነገር የምድርና የሰማይ ያክል በጣም ልዩነት አለው። እኔ ውጭ ሀገሩኝ መንግስትን በጣም ስቃወም ነበረ። መንግስት ፐርፌክት ሆኖ አሁን ዝም ብያልኩኝ ነው ወይ ቤተሰብነትን ያሳጠነ ወንድምነትን ያሳጠነ እርስ በራሳችን ጠላታሞች እንሆናለን። አገር እያልን ሀገር የሌለን ቤተሰቦቻችንን የማንጎበኝ ቤተሰቦቻችን የሚጠፉብን የሚያልቁብን የተረገመ አገር ነው የሚሆነው። ኢትዮጵያውያን እናስተውል። የተኛውንም ጽንፍ የያዘን አካላት ስለ ሰላም እንስራ። በሰላም ላይ ፎከስ ባደረገ ውይይቶች ላይ እንሳተፍ። 30 ሰከንድ ሰብሰብ አድርግልኝ። ኦልራይት ኦኬ ስለዚህ ኤቭሪባዲ ሰፖዝ ቱ ሰላም ብሎ መጮህ አለበት። እውነተኛ ኢትዮጵያዊ ከሆነ እውነት ለኢትዮጵያ ሰላም የሚያስብ ከሆነ የተኛውንም ፖለቲካ አካል የተኛውንም ቡድን ስለ ሰላም እንዲያስብ ስለ ሰላም እንዲወያይ ማድረግ መቻል አለበት። እኔ ማላቀው ወንድሜ ለምን ይሞታል? ኢትዮጵያዊ ዋይ ለምን? ምን ሊያመጣ? ምን ለውጥ ሊያመጣ? አንዳንድ ጊዜ ደግሞ አንዳንድ ነገር በጣም ነው የሚገርመኝ። ለውጥ ሊያመጣ የማይችል እንቅስቃሴ የሰውን ህይወት ይዞ ይሄዳል። ምንም ጠብ የሚል ነገር መሬት ላይ የማያመጣ የሆነ አካባቢ የኔ ነው የሆነ አካባቢ የኔ ነው። አሁን እያንዳንዱን ፖለቲካ እንተንትን ካለን እኮ ለምንድን ነው የሚዋጉት የሚለውን ሐሳብ አንስተን ቢናወራ በራሱ ኦኬ አይ ጋት ዩ እንትን ውሃ የሚቋጥር አይደለም። ዝም ብለን ነው የምንገዳደለውና እናስተውል። እኔ አሜሪካውያኑ ያቀረቡት ሐሳብ 100% ደጋፊ ነኝ። ብሬክስ አለ ብዙ ነገር አንስታል። ሌላ ጊዜ ሰዓት እናወራለን። ጥሩ ነገር ተናገርከው። ቶፒኮቹ በተን ያሉ ናቸው። ወደ ሰላሙ ነገር ስለሆነ እየገፋን ያለ ነው በቻልነው መጠን። አመሰግናለሁ ተስፍሽ እግዚአብሔር ይስጥልኝ። ሚራ እንዴት ነሽ? ገባይ ነው ወልካም ኦፍ ኮርስ ቴንክ ዩ። በጣም አሪፍ ቶፒክ ነው። በጣም ነው ሞዴል ፓናል ደስ ብሎኛል ስለመጣው። እኔ ሁለት ነገሮች ላይ ነው ትኩረት ማድረግ ፈልገው። ኦፍ ኮርስ በጣም ሰላም ያስፈልገናል። የዲያስፖራ ሮል ነው በዚህ ኢትዮጵያ ውስጥ ባለው የፖለቲካ ሁኔታና ላይክ መንግስት መውረድ አለበት ምናምን እያልን የምንገፋ አለን እና ምልህ ያው ኢትዮጵያውያን ማለት ዲያስፖራ ውስጥ ያለ ሰው አይ ቲንክ ብዙ ጊዜ አሁን እኔ ሰማለሁ በተለያዩ እንትኖችም ያው መንግስት መውረድ አለበት ግን እንዴት መንግስት መውረድ አለበት የሚለውን ነገር ብዙ ጊዜ እንትን አንለውም። ላይክ አሁን በመንግስት በጦርነት በሚወርድ ጊዜ ያለውን ኮንሲኩዌንስ አንድ ሀገር ላይ ያለውን ኮንሲኩዌንስ እና ትቶ የሚሄደውን ፕሬሲደንት ብዙ አናስተውልም። አንድ መንግስት በጦርነት ወረደ ማለት ኔክስት የሚመጣውም እንደዛ አይነት ተመሳሳይ ነገር ነው የምናደርገው እና እየጣልን ያለነው ፕሬሲደንት በጣም አደገኛ ነው የሚሆነው ማለት ነው። ስለዚህ አይ ቲንክ ኢትዮጵያ ውስጥ ወደፊት ከዚህ በኋላ ኔጎሽዬሽን ነው ምንም ነገር አማራጭ የሌለው ነገር መሆን ያለበት ብዬ ነው ማስበው። በየትኛውም አይነት ፖለቲካል ልዩነታችንን በድርድር ነው መፍታት ያለብን። በድርድር ደግሞ ስንፈታ ራሳችንን እንትን ማለት ያለብን። አሁን ለምሳሌ ሶስተኛ ወገኖች መጥተው ኢትዮጵያ ውስጥ ያሉትን ኃይላት ሲያደራድሩ ቢኮዝ እኛ ያንን ነገር ማድረግ ስለተሳነን ያንን የሚያደርጉትና ያ ማለት እንዴት ነው? ምግብ ለምሳሌ ቤትክ የሰራኸው ምግብና ኦኬ የሆነ ሰው ኩክ አድርጎ ነው ኢንግሪዲየንቱን ጽፎ ቢያመጣልህ እንደማለት ነው። አንተ የሰራኸው ምግብ ምን እንደጨመርክበት ታውቃለህ፣ የሚስማማህን ታውቃለህ እና ሀገራችንን እናውቃለን፣ እንዴት እንደምንኖር እናውቃለን እና ሰላማችንን ራሳችንን መስራት ያለብን እንደዛ አይነት ሁኔታ ውስጥ መድረስ አለብን። ላይክ አላል ከሶስተኛ ሀገሮች ሌላ ሀገራችን ላይ ኢንትረስት ካላቸው አካላት ውጪ ስበሳችን ተነጋግረን ሰላማችንን ማምጣት አለብን። በጣም ኢምፖርታንት ነገር ነው ብዬ ነው የማስበው። ዳያስፖራ ከኢትዮጵያ ውጪ የምንኖር ሰዎች ወደ ኢትዮጵያ ሚራዬ ይቅርታ እንትን የማይልሽ ከሆነ ማያስቸግርሽ ከሆነ ድምጽ ጨመር ማድረግ ብትቺ። እሺ ጉንፋን ስለያዘኝ ሶሪ። እኔ በጣም ፎከስ ማድረግ የምፈልገው የዲያስፖራ ሮል ላይ ነው። ዲያስፖራዎች ከኢትዮጵያ ውጪ የምንኖር ሰዎች ፕሊዝ ለኢትዮጵያ ፕሪስክራይብ የምናደርገውን ነገር ማወቅ አለብን። እኛ ሰላማችን ተጠብቆ እየኖርን ኦኬ ብዙ ነገሮቻችንን በሰላም ወተን እየገባን ማአት ነገር ማድረግ እየቻልን
እና ደግሞ ከሞላ ጎደል በምንኖርባቸው ሀገሮች እንዴት ልዩነታቸውን ፈተው እንደሚኖሩ እያየን እኛ ለሀገራችን ፕሪስክራይብ የምናደርገው ነገር በጣም ዲፍረንት ነው። በሄት ስፒች ብትል፣ ጦርነት በማነሳሳት ብትል፣ በተለያዩ ነገሮች ዳያስፖራው ነው በጣም ፎርፍሮንት ላይ ያለው ማለት ነው። እና ፕሊዝ ሪፍሌክት ማድረግ አለብን። ዳያስፖራ ላይ ያላችሁ አክቲቪዝምም የምትሰሩ ፖለቲካም የምትሰሩ ሰዎች ባካችሁ የምትኖሩበትን ሀገር ተመልከቱ። እንዴት ፖለቲካቸውን እንደሚሰሩ፣ እንዴት ደግሞ ቢዝነሶቻቸውን ሀገራቸው ውስጥ ያለውን ነገር በምን አይነት ሁኔታ እንደሚፈቱ ተመልከቱ። ሴም ቲንግ እንዲሁም የተሻለ ነገር ከዛ ልምድ ወስደን ኢትዮጵያ ውስጥ ያለ ሰው እንኳን ጦርነት ደጋፊ ኦር አካሄጅ ቢሆን እኛ የተሻለ ነገር የመፍትሄ ሀሳብ ይዘን መምጣት ያለብን ሞር እንደውም ለትምህርትም ለምንም ኤክስፖዠር ስላለን ግሎባል ፖለቲክሱን አንደርስታንድ እያደረግን የመፍትሄ አቅጣጫ ነው እንጂ መጠቆም ያለብን እንደው ጥላቻን ነው ሌሎች ነገሮችን ማድረግ የለብንም ብዬ ነው የምለው። ኔጎሽዬሽን በጣም መለመድ አለበት። ሌላው ደግሞ ኢትዮጵያ ላይ የተለያዩ ሀገሮች የተለያየ ኢንትረስት አላቸው ግሩፖች ኦር ደግሞ ሌሎችም ካፓብል የሆኑ ኢንዲቪዥዋልስ ኢትዮጵያ ላይ ኢንትረስት አላቸው። ስለዚህ ያንን በጣም መገንዘብ አለብን። አሄድ ሆነን ያንን ተገንዝበን እንደ ሂንት ነው እንጂ መስጠት ያለብን ኢትዮጵያ ውስጥ ላለ ሰው ኔጌቲቭ መሆን የለበትም። የኛ ኮንትሪቢዩሽን የኔ ሀሳብ ይሄ ነው። በጣም ነው የማመሰግነው። ባይ ዘ ዌይ እንትና እንረሳው አቶ ኪሲንጀር ሞተዋል እና እሳቸው እሱ ራሱ ላይክ ሂዝ ቬሪ ኢምፓክትፉል ታውቃለህ። ይሄ ሄንሪ ኪሲንጀር የአሜሪካን ፎሬን ፖሊሲ ላይ እና ይህንን በጣም ኮምፕሌክስ የሆነ ሌጋሲውን ትነካለ ብዬ እየጠበኩት ነበር። ሄንሪ ኪሲንጀር ሙታናቸውን ይቅበሩ ብሏል ኢየሱስ። ሌጋሲውን he has a strong legacy በተለይ ከቃኛው ሻለቃ ጊዜ ጀምሮ ሄንሪ ኪሲንጀር ስራ በጣም ጥልቅ የሆነ የፖለቲካ እይታ ነው። ግን ጥሩ ማስታወሻ እንደዚህ አይነት ኢንዲቪዥዋልስ እንዴት የሆነ ሀገር ላይ ራሱ እንዴት አንድ ግለሰብ ግን ላይክ የሆነን የትልቅ ሀገር ፎሬን ፖሊሲ ኢምፓክት አድርጎ ሀገርህን በሌሎች በሚሊዮኖች ላይ የሆነ ነገር ማድረግ ይሄ ሁሉም የሆነው ነገር ውስጥ ያለንን ሰላም ስለማንጠብቅ ኢዝሊ ለሰርድ ፓርቲ ቨልነራብል ነን እና እነሱ የኛን ቢዝነስ ይወጣውጣሉ ማለት ነው። ሶ ፕሊዝ ጋይስ እውነት ነው። ባይ ዘ ዌይ ጥሩ ኢንፍሉዌንስ ቢሆን ውጭ ያለ ሰው ኢንፍሉዌንስ ማድረጉ አንደኛ እኛ ዛሬ መንግስት ላይ የሆነ ነገር ብንናገር ወይ ተቃውሞ ብናቀርብ ወይም ደግሞ ባለስልጣናት ጥፋታቸውን አጋልጠን ብንናገር ማንም ሰው ስለማይዘን ነፃ ሀገር ላይ ስለምንኖር ይሄ ጥሩ ፖዚቲቭ ሊባል የሚችለው ውጭ የሚኖር ሰው አካል ነው። ግን እኛ እየተጠቀምንበት ያለ ነው በጣም ሰልፊሽ በሆነ ደረጃ እስካሁን ድረስ ባለው ተሞክሮ በጣም ሰልፊሽ በሆነ ደረጃ የራሳችንን ሴፍ መሆን ጥቂት እንደማይመታን ምንም እንደማንሆን ማንም ልጆቻችንን እንደማያግት አይተን ውጪ ተቀምጠን ውስጥ ያሉትን እንደፈለጉ እንዲባሉ እንዲጋደሉ ምክንያት የመስጠት ካለችን ላይ የሆነች በጣም ኤክስትራ ዲስፔንሰብል የሆነች አማውንት ኦፍ ማኒ አዋጥተን ሀገሪቱ ላይ ከፍተኛ የሆነ ክራይሲስ እንዲፈጠር ሞር ማበረታታት የሆነ ነገር ይታይ ነበረ። ከዛ ውስጥ የምንወጣበት ኦፖርቹኒቲ ይፈጠራል ብለን ተስፋ እናደርጋለን። ዲያስፖራ ኢንፍሉዌንስ ማድረጉ ጥሩ ነው፣ ግን ፖዚቲቭ ኢንፍሉዌንስ መሆን መቻል አለብን። ኤንድ ደግሞ አንቺም እንዳልችው ለእውቀትም ለተለያዩ ኢንፎርሜሽንም ቅርብ እንደመሆናችን መጠን የሰለጠኑ ሀገሮች ላይ እንደሚኖሩ አካውንተብል ሆነ ሬስፖንሲቢሊቲ ተሰምቶን መሬት ላይ የምንናገረው ነገር አንዳንዴ እውነት እንኳን ቢሆን ይሄን እውነት በመናገር የራሱ ምንድነው የምፈጥረው ምንድነው ማነሳሳው ብለን ለምን እንደምንሰራ አስበን ማድረግ ከአንድ አርሶ አደር ከአንድ ለእውቀትም ለገንዘብም ለኢንፎርሜሽንም አክሰስ ከሌለው ሰው የተሻለ ነገር የማድረግና የማቅረብ ግዴታ ይጠበቅብናል። ብዙ ከተሰጠው ብዙ ይጠበቃልና እንደዛ የምናደርግበት ነገር መኖር አለበት። ጥሩ ነገር ነው የተናገርሽው ሚራዬ። ድምጽሽን ደግሞ እንግዲህ ሆፕፉሊ ጉንፋኑ ተሽሎሽ ጮክ ብለሽ እንደ በፊትሽ የምትናገሪበት እድል ታገኛለሽ ብዬ ተስፋ አደርጋለሁ። ቴንክ ዩ ሚራ። ቀጥሎ ብሩኬ ናት። ማይኪን ከጩፋዳ ወላ Sorry. So hi everybody. Ayana Sipili Naganatau, Akasmus audience Mafi. And first of all I would like to say now of course like I'm gonna mix it up. Afani Gilifa, Amarifa or Mifagaru, Amana and Dameti, I will keep it Bamarinya Nagar Maratno. Then it's gonna go be very tough for me.
because yeroo baay'ee afaan ingiliffaan ijaan fayyadamuuf afaan koo garachitti deema afaan ingiliffaa yookiin afaan oromiffaa. You see, still I'm doing it. So I'm going to try my... So it's not a problem. Just say what you have to say. Alright. So I'm going to try በአማርኛ ለመናገር ሞክራለሁኝ ግን ከቀላቀልኩኝ በአፋን ኦሮሞና በእንግሊዝኛ ከተናገርኩኝ ካሁኑ ይቅርታ አድርጉልኝ ፈልጌ ሳይሆን ቋንቋዬ ብዙ ጊዜ እንግሊዝኛና አማርኛ ኦሮምኛ ስለምጠቀም ነው እንጂ like ምርጫውኝ ወይ ደግሞ በኢንቴንሽናሊ አይደለም። Now, first of all, Ayana, I would like to say thank you so much for creating this spot for everybody. So much matter in Nagagarubet, but I'm the freedom. And now, like creating like a peace environment, it means a lot because but I'm no mess for Lenya husband malas now, Lenya community because we need this. And then day, you know, life action, baby we have a lot to do, but at the same time, good. But it is a mess for Legan. For what you're doing, I would like to say thank you. And you demo, thank you so much for giving us an opportunity because yeah, we want to be part of the world. We want to be part of our community. We want to be part of our country. And now, that means a lot. Thank you so much. Please participate. We don't have to be politician. I don't think we have to be activists. Any personally activist አይደለም ስለ ፖለቲካ ብዙም አይዲያ የለኝም ግን ከምኖርበት አካባቢና ከምኖረው ላይፍ ስታይል ምሰራው በጣም የተለየ ነገር ነው ከፖለቲካ ግን I always feel very responsible individual. I'm very responsible citizen be ራሴ ስለማይ አንዳንዴ ገብቼ እናገራለሁ ያልሆነ ነገርም ከተናገርኩኝ ካሁኑ ይቅርታ አድርጉልኝ እላለሁኝ። ሶ ትንሽ ፖይንቶች አሉኝ በተቻለ መጠን 5 ደቂቃ ናት አይ ነው 1 ደቂቃ ተጠቅሜ ይሆናል ፈጠን ለማለት እሞክራለሁ። ለምንድን ነው ጦርነት እናቁም በሚለው ላይ መነጋገር ፈልጋለሁ። የሲቲዝን እና የገቨርንመንት ሪስፖንሲቢሊቲ ምንድነው የሚለውን ነገር ማንሳት ፈልጋለሁኝ። ጥያቄ አለኝ ማለት ነው 3 ፖይንት ነው ማነሳው። why we need to stop a war ለምንድን ነው ጦርነት ማቆም ያለብን? ጦርነት ምንድነው የሚያደርገው? ሁላችንም እናውቃለን ሂደንበታል አይተናል። እኔ የወለጋ ተወላጅ ነኝ። I know what happened past 5 years እንትን ነው ድሪም like አንዳንዴ ድሪም ነው የሚሆንብኝና ታጠቀን እንደሚመጣ ተጠራጠር። ስለዚህ ሁለተኛ ኢኳል ይሄ በጦርነት መንግስት ነው ሺህ ዓመት ይንገስ እኔ ፒፒ ደጋፊ ስለሆንኩ ሺህ ዓመት ይንገስ አይደል መንግስትን በአይዲዮሎጂው በፕሮግራሙ ጊዜ ሰዓት ወቅት አለ የምትጥልበት እንዳይመረጥ የምታረግበት የምታሽርፍ ይህ የሰላም አማራጭ እያለ የአንድ ቀን ሰልፍ ብቻ የሚጠብቅ ፕሮግራም እያለ ትጥቅ ታጥቀ ምስኪኑ የአማራ አርሶ አደር ማሳ ላይ ጦርነት አውጀ ማዳበሪያ እንደልብ ባልተገኘባት ሀገር ውስጥ አንድ ደቂቃ ኦሮሚያ ደቡብ ላይ እነኚህን ነገሮች አጠቃለ ኦኬ አጠቃለ እነኚህን ነገሮች አጠቃለ የምትሄድበት ርቀት ሌላውን ማህበረሰብ ዋጋ ያስከፍለዋል። ስለዚህ ብላክ ኤንድ ዋይት እኔ በጣም አፕሪሺየት ማድረገው ተገቢ ነው ብዬ ማምነው እዚህ ቤትም እየተወራ እንደነበረው ከየትኛውም ነገር በላይ የሚቀርመው ጦርነትን አስቆሞ ሁለተኛውን ስቴፕ ዲስከስ አድርጎ መሄድ ነውና ግራና ቀኝ ገመድ ከመጓተት ግራና ቀኝ ጦርነት ከመማዘዝ ቁጭ ብሎ ነገሮችን መፍታት ያስፈልጋል። ጥያቄውን ለማስፈታት የምትሄድለትን ህዝብ ጦርነት ጎስመ ከጥያቄው በላይ የከፋ ሌላ ጉዳት ውስጥ አትክተተው ነው ብለው አመሰግናለሁ። አያናዬ አበዛው በጣም ቴንኪው። ነው አላበዛም ትክክል ያው ሰዓትን አያናዬ ታንኪዩ ሶ ማች እኔ ወጣለሁ ቢያቢ አስገባው እስቲ በኔ ቦታ ቢያቢ ታንኪዩ ብዙዎቻችሁ ትወጣላችሁና አዩ እኔም አንድ ነገር ብዬልታ ቆይ አብዱ ኤችዲ የሚናገረውን ነገር ይናገርና ከዛ በኋላ አብዱ ከተናገረ በኋላ ሁላችሁ ከዶክተር ዱጋ በስተቀር የመውጣት እድል ሰጣችኋለሁ። ቢቢ ግን ቅድም ድንገት አዳምጦት ነው የወረደውና ማይክ ማን ነው አብዱ ቱሁፍ ያብዱ ቶሌ አፋን ኦሮሞቲን ዱበዱ afaan barbaade dubbatoo boleessa ko ammanu galeech ቶሌ አየ ባጋ nagalchiti yeroo dheeraa sorry there is echo በጣም አለበት are you using my need to echo today be dufa
ayyaana yeroo dheeraa si gaafachaan ture har'a nagalchitee galatoomii qaama duraalee dhiifama si godhe waan jechuu barbaadu akka gaafiititti waa lama sadiin si gaafachuu barbaada. Tokko ammoo siifillee dhaamsaan qaba. Tokkoffaa lolli hunda keenyaafuu waa'ee nageenyaa irratti kan dubbataa jirtanii. Lolli hunda keenyaafuu hin barbaachisu jennee nuti hundinuu irra hedduun keenya waliif galla. Fakkeenyaaf amma waa'ee oolaa fi mootummaa irratti waa'ee keenyaa irratti jechuu kiyya. Kanarratti hundi keenyayyuu waliif galla. Garuu amma yeroo lolamaa jiru kanatti uummanni keenya fakkeenyaaf lola kana keessatti miidhamaa jiran qotee bulaan fakkeenyaaf manni isaa karaa warra biyya bulchuutiin ani isaan lachuu fakkeenyaaf sirrii miti karaa xarabbeezaatti dhufuu qaban jedheen amana fakkeenyaaf irra hedduun keenyallee akkas jenneeti amanna. Ta'ee ammoo haga gara xarabbeezaatti dhufamuyyuu bakka fakkeenyaaf har'a waboon keessatti mul'ate jedhame irratti mootummaan fakkeenyaaf waboo fi uummata addaan baasee ilaalaa hin jiru waan akkasiiti kan mul'atu. Fakkeenyaaf amma Arsii keessatti dhiheenya kana waan ta'amaa jiru ni dhageessaas natti fakkaata. Hedduu uummanni keenya miidhamaa jira. Bakka waboon dhaqqabe guutumatti jumlaadhaan mana gubuu namoota hedduu ajjeesuu isa kaan tumuu miidhaa akkasiiti kan dhaqqabaa jiru. Qotee bulaa homa tokkollee waa'ee kanaa keessaa irraa hin beekne jechuudha. Kanarratti maal dhaamtaa uummanni keenya akka baraaramuuf kasiin jira. Kan lammataa ammoo deeggartoota bilisiginnaas haa ta'u deeggartoota oolaas haa ta'u. Fakkeenyaaf furmaanni akkuma nama sooshaal miidiyaa kanarra turee tokkootitti akkuma obboleessa keetiitti siin jechuu barbaadeeti. Jabaadhu itti fufii haala bareedaadhaan deemaa jirta. Hedduu nu gammachiisa. Gorsa gaariidha. Gorsa gaariidha. Maayikii kee baay'ee sagalee deebisa waan ta'eef fayyaa ta'e. Gorsi kee gaariidha. Good advice. Afaan Oromootiin ruumii ni qabna. Ruumii guddaadha. Kana caalaayyuu namni baay'een hin dhufa. Garuu amma borfaa kan afaan Oromoo ni qabna. Jumaa kan Wednesday sana achi goonerra sa'aatii dheeraa mari'achuu akka dandeenyuuf akkas ni goona waan ta'eef inni rakkina hin qabu. Isa engeejimentii irratti jiru ruumiin kun kan afaan Amaaraatiin gaggeessaa turre as keessattis warri ta'anii nu amma dhaggeeffatan Oromiifaa warri hin dhageenye waan jiraniif akkasitan deebisaa jechuudha. Fayyaa ta'e Abduu HD. ቆይ አንዴ ታገሰኝ። አብዱ ጥያቄ ጠይቆኛል ስላልሰማኝ ማን ነው ሊቀጥል ያለው ግን በነገራችን ላይ ነው አይ ተራይ እንተ ብዬ ቆጠርኩ ነበርና እሱ ጨርሶ እኔ ጋር ነበር የሚመጣው ለዛ ማን መብረቁ ነው ኦኬ ያ የመጣው ነው አንተ ጋር ቆይ አሁን በኦሮምኛ ጥያቄ ስለጠየቀ ጥያቄው ምን እንደሆነ ኦሮምኛ ትሰማለህ እንዴ መብረቁ አትሰማም ብዬ ነው አልሰማም ትርጉሙ አልሰማም ለዛ ነው እኮ ኦሮምኛ የማይሰሙም እዚህ ውስጥ ስላሉ ታችም ላይም ያሉ ሰዎች ስላሉ የጠየቀውን ጥያቄ አጠራ አድርጌ እሱን አድርገን ሰመራይዝ አድርጌ መልሼ ሌላ ጊዜ በኦሮምኛ ብቻ የምናደርጋቸው ሩሞች አሉ እነሱ ውስጥ ቲፒካሊ የምናደርገው ኢንተርናሊ የኦሮሞን ፖለቲክስ የተመለከቱ ነገሮች ማህበራዊ ሆነ ፖለቲካዊ ጉዳዮች ስንወያይ በአፋን ኦሮሞ ነው የምንወያየው እዚህ ሩም በአማርኛ የተወያየን ስለቆየን ያው አማርኛም አትበለው እንግሊዘኛም ጉራማይ ላይ ያደረግን ነው የምናወራው ችግር አለብን ግን ሁላችንንም ሊያጠጋጋ የሚችል ነገር ላይ ሐሳብ ላይ ስለሆነ የምንነጋገረው እንደዛ ነው ያደረኩትና የጠየቀው ጥያቄ መንግስት የሚወስዳቸው በጦርነት ውስጥ በተለይ የሚወስዳቸው እርምጃዎች አንዳንድ የሚሰራቸው ስራዎች አሁን አንተ የምትለው አይነት በሰላም ነገሮች ይፈቱ የሚባልን ሂደት ሊያደናቀፍ የሚችል አይደለም ወይ በተለይ በጦር በታጠቁ ኃይሎች ላይ ብቻ ሳይሆን የታጠቁ ኃይሎች በገቡበት አካባቢ ላይ ህዝቡን በኦሮሚያ ክልል ውስጥ ኦላ በሄደበት ቦታ ላይ ህዝቡን ታርጌት አድርጎ ማጥቃትና በአጠቃላይ ህዝቡ ላይ በእንትን በሆነ ደረጃ ግልጽ በሆነ ደረጃ ህዝብን ተኮር የሆነ ጥቃት ነው የምናየው የሚል ነገር አለና እሱን እንግዲህ እንዴት ታየዋለህ የሚል ከዛም ባለፈ ደግሞ የነው የራሱ አስተያየቶችን ነገሮች ላይ የሰጠኝ ነገር አለ እሱ በግል የሰጠኝ ምክርም ስለሆነ በምክር ደረጃ ምክሩን መተርጎም አያስፈልግም በርታ ተጠንቀቅ ምናምን የሚል የጥንቃቄ መልእክቶች ነው የሰጠኝ ግን ይሄንን የፖለቲካውን ተናቸዋል ለነዚህ የፖለቲካ ድርጅቶች እንደ ህዝብ በኦፖርቹኒቲ ኮስቱ ሬዝ አላደረግንባቸውም እሱን ነው እያልን ያለነው ፕራዮሪቲያችንን ሰላም ስናደርግ ግን ማንንም የሰላም ተጻራሪ ሆነው የሚሄዱ አካላትን በጋራ የመያዝ በጋራ እንደ ህዝብ የመቆምና
ሰላም ላይ ማንደራደር፣ ሰላም ላይ ሁላችንም አንድ ነው። ኢትዮጵያ ውስጥ ኦሮሚያ ተገንጥላ ትሄድ ወይስ የአማራ ክልል በዚህ ደረጃ ይኑር ወይስ ፌዴራሊዝም ይሁን የሚለው ላይ ፖለቲካ ድርጅቴን እደግፋለሁ። ቅርታ ቻርጅ ላድርግ። በዛ ደረጃ ላይ ፖለቲካ ድርጅቴን እደግፋለሁ። ሰላም ጉዳይ ላይ ግን ሲሆን ከመላው የኢትዮጵያ ህዝብ ጋር፣ ከመላው የኦሮሞ ህዝብ ጋር፣ ከመላው የአማራ ህዝብ ጋር በሰላም ላይ የማንደራደር አንድ ዓላማ ያለን አንድ ሀሳብ ያለን ነን የሚለው ቦታ ላይ መድረስ እንችላለን ወይ ነው። እሱን እንችላለን ብዬ አስባለሁ። እንደዛ ሲሆን ፖለቲካ የሚሰሩ ጦርነትን ውጊያ ራሱ የሚያደርጉት አትሊስት ተርምስ ኦፍ ኢንጌጅመንታቸውን ያስተካክሉናል። ዝም ብለው እንዳገኙ እንደዚህ አይነት ነገር አያደርሱም እና ኢትስ ፕሪኮንዲሽኑ እሱ ነው። ፕሪኮንዲሽኑ መሆን ያለበት ሰላም ነው። ሰላም ላይ አንድ መሆን፣ ወደ ሰላም ሁሉንም መግፋት ላይ ከተባበርን ብዙ አይነት ክራይሞች፣ ብዙ አይነት ጥቃቶች፣ ብዙ አይነት አድቫንቴጅ የሚወሰድብን ነገር ይወርዳል ለማለት ነው እና እንደዛ ለመመለስ ፈልጌ ነው። መብረቁ ወደ አንተ ከመሄዴ በፊት ዶክተር ዱጋ ገብቷል እና ዶክተር ዱጋን አንድ 5 ደቂቃ ሰጠውና ከዛ በኋላ ግን ሁለት ደቂቃ ወስደን ሁላችንም ኢንተርፊር አላደርግባችሁም፣ ሀሳባችሁ እንዲሰማ ፈልጋለሁ። እኔ ብቻ ሳልሆን አሁን በተነጋገርነው ነገር ላይ በተቻላችሁ መጠን እንድትቆዩ ፈልጋለሁ። 2 ደቂቃ ወስዶ ሁሉም ሀሳቡን ይሄ ነገር ላይ የተነጋገርነው ሰላም ላይ ዋር የሌለበት በሰላም ነገሮችን የመፍታት ላይ ያላችሁን ሀሳብ በ2 ደቂቃ ተጠቀለላላችሁ። ከመብረቁ ነው የሚጀምረው። ግን አሁን ዶክተር ዱጋን 5 ደቂቃ ሰጠዋለሁ። 5 ደቂቃ ዶክተር ዱጋ ተናገርና ከዛ እንቀጥላለን። አመሰግናለሁ ዶክተር አያና። ታንኪ በጣም ታንኪ ኦል ዘ ፓርቲሲፓንትስ። ከስር ሆነው የሚያዳምጡ አድማጮቻችን አመሰግናለሁ በጣም። ባለፈውም ስናወራ ነበረ ስለዚህ ኖ ሞር ዋር ኖ ዋር አትወር የሚለው ላይ ስናወራና እኔ ሳወራ የነበረው ዊሽ ብቻ እንዳይሆን ሜቢ አያናም ይሄን እንደ አይ ዶንት ኖው ሜቢ እንዴት አድርገን ታክል እናደርጋለን የሚል ቢኮዝ አይ ዱ አግሪ ምንም ኖ ኩዌስችን አባውት ዋር መቆም አለበት። ብሩኬም ቅድም ስትል ነበር ኢቨን ሺ ዲቴይል ዲስከስ ነው ስታደርግ ነበረ። ማጆሪቲው ሰው አግሪ ያደርጋል ማለት ነው እና ዚስ ኢዝ ቤዚክ ፕሪንሲፕል ኦፍ ሁማን ቢንግ እና ሁላችን አግሪ እናደርጋለን። ግን ዊሽ ብቻ እንዳይሆን ሜቶዶሎጂው ምንድን ነው ብዬ ነበረ። እኔ ባለፈውም ጠይቄ ነበር እና ዋት ቱልስ ሜቶዶሎጂ ዊ ኒድ ቱ ፎሎው በምንድን ነው ይሄን ልናስቆም የምንችል? አንድ ያው በዚህ ሚዲያው ላይ ፕሬዠር ማድረግ፣ ሚዲያውን ብዙ ሰው ያዳምጣል፣ በዛ ልክ ፑሽ ማድረግ፣ ባገኘው መድረክ ላይ ባገኘው ስቴጅ ባገኘው ሚዲያ ዲስከሽንስ ሰው ዋር አያስፈልገንም፣ ስለዚህ በሀሳብ በጠረጴዛ ዙሪያ ብለን ማሳመን ማውራት፣ በዛ ልክ የኔ ኤነርጂና ሞቲቭ ቢሆን የኔ ኮሊግስ እንዘንን መስሪያ ቤት፣ ትምህርት ቤት፣ በየትኛውም ስቴጅ ላይ ዋር ክፋቱን ዲቴይል ሰዎች አያውቁም ማለት አይደለም፣ ግን ቱዛት ኤክስቴንት ለዚች ሀገር የሚያስፈልግ ለዚህ ህዝብ የሚያስፈልግ ይሄ አይደለም ብሎ አድቮኬት ማድረግ እንዳለ ሆኖ ማለት ነው እና አይ ዱ አግሪ ዊዝ ኦል ኮንሰፕትስ ኤንድ ቤዚክ ፕሪንሲፕልስ። ነገር ግን የኔ ሆሪ ያለው በምን ሜቶዶሎጂ እናድርግ፣ እንዴት አድርገን ኖ ዋር ብለን ዘን ዋሩን የሚቀሰቅስ ቀስቃሽ ሊሆኑ የሚችሉትን እንዴት እንግታው፣ ሜቶዱ ምን ሊሆን ይችላል? ስለዚህ ዋሮቹ ባለፈው ያነሳሁት በመንግስትና በኦላ መካከል በሚደረግ ጦርነት ጊዜ ሰዎች ይገደላሉ። አንድ በሁለቱ ስሞች ደግሞ ተገን ተደርጎ የሰው ልጅ ሲቪሊያንስ ምን የማያውቁ ይገደላሉ። ሁለት ሶስተኛ በፋኖ በኩል በመንግስት በኩል በሚደረግ ጦርነት ሲቪሊያንስ ይሞታሉ። አት ኢንስተንት ኦፍ ዘ ዋር ጊዜ ይሞታሉ። ፖስት ዋሩም ጊዜና ከዋሩ ቀድሞ ደግሞ ሰዎች ይታሰራሉ፣ ቶርቸር ይደረጋሉ። አልቲሜትሊ ደግሞ በመንግስት ኃይሎች ዊዝ ኖ ሪዝን የሚገደሉበት ፖሲቢሊቲዎች አሉ። ሰው ፎር ኢንስተንስ ቅርብ ጊዜ ማለት ነው ለምሳሌ ግዳሚ ላይ 2 days before or 3 days maybe
11 ሰዎች ቸርች መካነ ኢየሱስ ቤተክርስቲያን ውስጥ ለሊቱ 6 ሰዓት ላይ እግዚአብሔርን እያገለገሉ መንግስት ስልጣን ይዘዋቸው ዘንድ ፑት ሳሙኤል ዘንድ 11ዶቹም ነው የገደሏቸው። እንደዚህ አይነት ኮንዲሽኖች ሹርሊ ያሉ ማለት ነው። በሌላም ወገን ይሄን ተሰማለህ አይዱ አግሪ ግን እናስቆም የምንችለው ቤዚካሊ በዚህ በመረጃ የተደገፈ ከሆነ መንግስት ላይ እንደዚህ አይነት እኔ ሆፕፉሊ ማስበው መንግስት ዴሊብሬትሊ እንደዚህ አድርጉ። ለምሳሌ በጦርነቱ ጊዜ ሰዎች በድንገት በበራሪ ጥይት በመሐከል ነው የሚገደሉበት ፖሲቢሊቲ ይኖራል። ይሄ ኢንተርናሽናሊ ሪኮግናይዝድ ይሆናል። በዚህ ዴሊብሬት ሆኖ ግን እንደዚህ አይነት ነን ሂውማን የሆነ አይነት በመንግስት ስልጣን ውስጥ ያሉ የጸጥታ አካል እንደዚህ ሲያደርጉ so why you say no አርዘን እንደዚህ አይነት እኔ ለምሳሌ ሮጬ ከዛ ጦርነት ለማምለጥ ሲል እዛ አካባቢ ቢኖርና ወደ መንግስት ተቋም ብሮጥ ይገሉኛል ማለት እኮ ነው። ያ ማለት where I respect that እነዛ የህግ አስከባሪዎች ናቸው ብሎ ህዝቡ እነሱ ላይ ትረስት አድርጎ እንድኖር እኮ ነው አይደል? ቤዚካሊ መንግስት ሊኖር የተፈለገው እኮ ዋናው ፕራዮሪቲ እኮ ያንተን ዜግነት ያንተን ደህንነት መጠበቅ ነበር። so my security lies on government ነው እኮ የሚለው ነው because as citizen እኔ የኔ security ያለው government ላይ ነው። so government የህግ የበላይነት ያስከብርልኛል። so I must not be killed if I will be in the arm of government እኮ ነው። ለዛ ነው ቃል ኪዳን ሰነድ ተፈራርሞ በህዝቡና በመንግስት መካከል 5 ዓመት መንግስት እኮ የሚቆየው ቤዚካሊ ለዚህ ነበር። so how do you trust እንደዚህ አይነት ከተደረገ እንዴት እኔ በምን አቂም ነኝ እንደዛ ሊል የሚችል ቢየስ ምን ሶሉሽን አመጣለሁ የሚል ወሪ አለ። ሌሎችም ቦታዎች በሌላም አካላት ይደረጋሉ። እኔ እንደምሳሌ አንቅድም ወንድሜ አብዱ ያነሳው አርሲ ላይ እንደዚህ ተደርጎ ነበር ብሎ ሲያነሳ ተመሳሳይ ሁኔታዎች ተገሷል ከሰላም ድርድሩ በኋላ ማለት ነው። ዛዛሱ actually what expected አንተ አንቅድም ያልከው እንደዚህ አይነት ደጋፊዎች ሁሉ እና ታዲያ ጦርነት አቁም ይልሃል አልከኝ። no way out እንደዛ ሊል የሚችል እኮ የዛን ጦር የሚዋጉት አካላት ቢሆኑ ይበለኝ። እነዚህ እኮ ሲቪሊያንስ where they don't know anything እኮ ይሄንን እኮ በዓለም አቀፍ ኮንቬንሽን እኮ አላት ኢትዮጵያ። ሲቪሊያንስ በምንም ወይ ሊገደሉ አይገባም። ያንም እንደውም ከመንግስት ተቃራኒ ሰፖርት አድርጎም ከሆነ ደግሞ ተይዞ በህግ መጠየቅ ይገባዋል እንጂ መገደል የለበትም ኢን ፕሪንሲፕል። ግን እየተዋጋ ከሆነ yes እዛ ምንም ነው question የሚል ነው ያለኝ። አንድ ደቂቃ ነው እየቀረኝ። ይሄ እንደ ምሳሌ ነው። በጣም ወደ ኢቨንት ዲስከሽን እኔ ብዙም አይመቸኝም አልወድምም። ሰው ሐሳብ ብናወራ አይዲያ ብናወራ ነበር የሚሻለው። ኢቨንቱን ያወራሁት I do really sorry ግን ወሪዬ ነው። እንደዚህ አይነት በጣም ብዙ ኤግዛምፕሎች ስላሉ ጭምር ነው ይሄን እንዴት አድርገን ፕሪዥን እናደርጋለን ብዬ ያሰብኩት። እኔ እንደዚህ አይነት የሚያደርጉ አካላት ላይ በየትኛውም ወገን በሁላም በለው በፋኖም በለው በመንግስት